ሰላም ቤተሰብ እንዴት ናችሁ? ሰላም ነው አለን። አዲስ ካምፓኒ እንዴት ፒስትሪ ላይ ክሬት እናደርጋለን የሚለውን የመጀመሪያውን ፓርት ነው ይዤላችሁ የመጣሁት። ስለዚህ ይሄኛውን የመጀመሪያ ገና ዊንዶችን ስትከፍቱ ፒስትሪ ዊንዶውን ስትከፍቱት ይሄ ፔጅ ነው የሚመጣው ማለት ነው። ይሄ ፔጅ እንግዲህ ኦፕን አን ኤግዚስቲንግ ካምፓኒ እና ክሬት ኒው ካምፓኒ የሚላለው። ኤግዚስቲንግ ካምፓኒ ማለት ኦልሬዲ ያላችሁን ካምፓኒ የምትከፍቱበት ነው ማለት ነው። ይሄ ክሬት ኒው ካምፓኒ የሚለውን ክሊክ ስናደርገው ይሄ ይመጣልናል። ይሄ እንግዲህ ፒስትሪ የያዘው ሞጁል ነው። ካምፓኒ ኔም ኤንድ አድሬስ፣ ቢዝነስ ታይፕ፣ አካውንቲንግ ሜተድ፣ ካሽ ኦር አክራል ቤዝ፣ አካውንቲንግ ፔሪድ አለው እና ደግሞ ፊዚካል ይር አለው። ሶ እነዚህ 5 ነገሮችን ይይዛል ማለት ነው ፒስትሪው። ዜን ይሄንን አይተን ኔክስት እንለዋለን። ኔክስት ስንለው እዚህ ጋር ቹዝ ኤ ፒስትሪ ፕሮዳክት ይላል። ፕሮዳክቱን ምረጡ ነው። እዚህ እኛ የምንጠቀመው 2010 ነው። የኮንስትራክሽን አለው፣ ዲስትሪቢዩቲንግ አለው፣ ማኑፋክቸሪንግ አለው፣ ነን ፕሮፊት አለው። የትኛውን ካምፓኒ ነው ወይንም ደግሞ አንዱን ፒስትሪ አካውንቲንግ ፕሪሚየም የሚለውን መርጠን የራሳችንን አድቫንስድ የሆነውን መስራት እንችላለን ማለት ነው። ስለዚህ ኔክስት ኔክስት እዚህ ጋር ካምፓኒ ነው እንግዲህ ክሬት እያደረግን ያለ ነው እና ስለዚህ ካምፓኒ ኔም ይጠይቀናል። ስለዚህ ካምፓኒ ኔሙን እናስገባለን። አሁን ዝም ብዬ እንደዚህ ያልኩት፣ እናንተ ግን የካምፓኒያችሁን ስም ፒኤልሲ ከሆነ ፒኤልሲ፣ ሶል ፕሮፕራይተርሺፕ ከሆነ ሶል ፕሮፕራይተርሺፕ እንዳስፈላጊነቱ እዚህ ጋር ስሙን መጥቀስ ትችላላችሁ። ከሌ ለምሳሌ ህይወት ፒኤልሲ፣ ህይወት ኤንድ ፍሬንድስ ሼር ካምፓኒ ምናምን እያላችሁ እዚህ ጋር መጥቀስ ትችላላችሁ። ስለዚህ አድሬስ ላይን 1 አድሬስ ላይን 2 ብራንችም ካላችሁ እዚህ ጋር አድሬሳችሁን ፎን ነምበር ምናምን እያንዳንዱ የሚጠይቀውን ነገር እዚህ ጋር ማስገባት እንችላለን ማለት ነው። ከዛ እዚህ ጋር ስንመጣ ቢዝነስ ታይፕ ነው። እዚህ ጋር ቢዝነስ ታይፑን እንመርጣለን ማለት ነው። ስለዚህ ኮርፖሬሽን ነው፣ ሼር ኮርፖሬሽን ነው፣ ፓርትነርሺፕ ነው፣ ሶል ፕሮፕራይተርሺፕ ነው፣ ሊሚትድ ላያቢሊቲ ካምፓኒ ነው የሚለውን እዚህ ጋር እንመርጣለን ማለት ነው። ስለዚህ እኔ አሁን ለጊዜው እናንተን ቱቶር ለማድረግ የሚጠቀመውን ዝም ብዬ ልምረጥላችሁ። እኔ አሁን እዚህ ጋር ሊሚትድ ላያቢሊቲ የሚለውን መረጥኩኝ። ከዛ ፌደራል ኤምፕሎይ አይዲ፣ ስታተስ አይዲ ምናምን እነዚህ ነገሮች እንዳስፈላጊነቱ መሙላት ነው ማለት ነው። ከዛ ኔክስት እንለዋለን። ኔክስት ስንለው እዚህ ጋር ሴሌክት ሜትድ ቱ ክሬት ዮር ካምፓኒ፣ አሁን ሜትዶችን ነው የምንመርጠው። ስለዚህ እዚህ ጋር ሞስት ካምፓኒስ ቹዝ ዚስ ይላል። ዩዝ የሳምፕል ቢዝነስ ታይፕ ዛት ክሎዝሊ ማችስ ዮር ካምፓኒ። አሁን እናንተ የምትፈልጉትን ማች የሚያደርግ ሳምፕል ቢዝነስ ታይፕ ምረጡ ነው እያላችሁ ያለው። ኦር ደግሞ ካምፓኒ ሴቲንግ ፍሮም አን ኤግዚስቲንግ ፒስትሪ አካውንቲንግ ካምፓኒ፣ ያ ማለት አሁን ያለንን ካምፓኒ ሳምፕል አድርጎ እንዲከፍትልን ይህንን መምረጥ እንችላለን ማለት ነው። ካምፓኒ ሴቲንግ ፍሮም አን ኤግዚስቲንግ ፒስትሪ አካውንቲንግ ማለት ነው። ይሄ እንግዲህ አሁን ኦልሬዲ ያለን ካምፓኒ ኖሮ ማለት ነው፣ የከፈትነው ካምፓኒ ኖሮ ያንን ኮፒ እንዲያደርግልን ስንፈልግ ነው። ኦር ደግሞ ኮንቨርት የካምፓኒ ፍሮም አናዘር አካውንቲንግ ፕሮግራም፣ ከሌላ አካውንቲንግ ፕሮግራም ወደ እዚህ ወደ ፒስትሪ አካውንቲንግ ክሬት ወይም ኮንቨርት ማድረግ ከፈለግንም ይሄንን ኮንቨርት የሚለውን መጠቀም እንችላለን። ቢልድ ዩር ኦን ቻርት ኦፍ አካውንት፣ እዚህ ጋር ዲዛይንድ ፎር አካውንታንትስ ኤንድ አድቫንስድ ዩዝ ኦንሊ ይላል። እዚህ ጋር ደግሞ ቢልድ ዩር ኦን ቻርት ኦፍ አካውንት። ስለዚህ የራሳችንን ቻርት ኦፍ አካውንት ክሬት እያደረግን ደግሞ ለመስራት ይህን እንመርጣለን ማለት ነው። ስለዚህ ኮንሶሊዴት ኤግዚስቲንግ ፒስትሪ አካውንቲንግ ካምፓኒ ደግሞ ይሄ በኮንሶሊዴት የተለያየ ፒስትሪ አካውንቲንግ ካምፓኒ ኖሯችሁ ኮንሶሊዴት ቢዝነስ ለምትሰሩ ወይንም የተለያየ ቢዝነስ ለምትሰሩ ተመራጭ ነው ማለት ነው። ስለዚህ እኔ እዚህ ጋር ዩዝ ሳምፕል ቢዝነሶችን ነው ያው ክሬት ማድረግላችሁ፣ ሌሎቹንም እንዳስፈላጊነታችሁ መጠቀም ትችላላችሁ። ኔክስት ስንለው እንግዲህ ሲምፕሊፋይ ታይፕ ይላል። እዚህ ጋር ሴሌክት ቢዝነስ ታይፕ፣ አሁን ቢዝነስ ታይፓችሁን እዚህ ጋር ሴሌክት ታደርጋላችሁ ማለት ነው። ኮንስትራክሽን ካምፓኒ ከሆነ ኮንስትራክሽን ካምፓኒ ነው፣ ዲስትሪቢዩተር ከሆነ ዲስትሪቢዩተር ነው። ቻርት ኦፍ አካውንት ራሱ ክሬት አድርጎ ይሰጠናል። ነገር ግን ይህንን ቻርት ኦፍ አካውንት በምንፈልገው ሞዲፋይ ማድረግ እንችላለን ማለት ነው። ዲስትሪቢዩተር፣ ማኑፋክቸሪንግ፣ ሪቴል ቢዝነስ፣ ሰርቪስ ካምፓኒ ከሆነ ይኸው በዚህ መንገድ ቻርት ኦፍ አካውንቱን ራሱ ክሬት አድርጎ ይሰጠናል ማለት ነው። ስለዚህ ኮንስትራክሽን ካምፓኒ ለምሳሌ ዲስትሪቢዩተርን ብመርጥለት እኔ ዲስትሪቢዩተር የሚል ቻርት ኦፍ አካውንት ይሰጠኛል። ከዛ ኔክስት ማለት ነው ማለት ነው። ኔክስት ስል እዚህ ጋር ቹዝ አን አካውንቲንግ ሜትድ አክራል ቤዝ ነው ወይስ ካሽ ቤዝ ነው የሚለውን እዚህ ጋር መምረጥ እንችላለን። ያው በእኛ ሀገር ሲስተምም የሚያስኬደው አክራል ቤዝ አካውንቲንግ ሲስተም ነው። ካሽ ቤዝ ከሆነ ያው በካሽ ነው፣ እያንዳንዱ እንቅስቃሴ ካሽ ስናደርግ ነው የምንመዘግበው። አክራል ቤዝን መርጬለት ኔክስት ለዋለው ማለት ነው። ኔክስት ስል እዚህ ጋር ደግሞ ቹዝ የፖስቲንግ ሜተድ ይለናል። አሁን ፖስት የምናደርግላችሁ ሪል ታይም ነው ወይስ ባችንግ? ባችንግ ከሆነ ምንድነው ትራንዛክሽኑ ሴቭ ይደረግና በኋላ ነው ፖስት የሚያደርገው ማለት ነው። ኢን ግሩፕ አድርጎ ፖስት ያደርጋል። ሪል ታይም ከሆነ ግን እናንተ ባስገባችሁ ቁጥር ፖስት እያደረገ ይሄዳል ማለት ነው። አውቶማቲክ ነው። ስለዚህ ኢች ትራንዛክሽን ኢዝ ፖስትድ አዝ ኢት ኢዝ ኢንተርድ ኤንድ ሴቭድ። ልክ ሴቭ ስትሉት ፖስት ያደርገዋል። እዚህ ጋር ሴቭ ስትሉት ያስቀምጠውና ግሩፕ እያደረገ የፖስቲንጋችሁን ግሩፕ አድርጎ በአንድ ባች አድርጎ ፖስት ያደርገዋል። ስለዚህ ባችንግ ሜተድ ብዙም ተመራጭ አይደለም። ዜን መርጫ አክራል ቤዝን ኔክስት ስለው እዚህ ጋር ደግሞ ቹዝ አን አካውንቲንግ ፔሪድ ስትራክቸር ይለናል። አሁን አካውንቲንግ ፔሪዳችን የሁላችንም አንድ አይነት ላይሆን ይችላል። አሁን 12 ወር ነው ሁሉም፣ ግን
የውጭ የሚጀምረው ምናልባት በጃንዋሪ ዲሴምበር የሚዘጋ ሰው ጃንዋሪ 1 ሊጀምር ይችላል። በአበሻ የሚዘጋ ደግሞ ጁላይ 7 ሊጀምር ይችላል። ኦር ደግሞ በፈረንጅ ደግሞ ሆኖ እስከ ሰኔ 30 የሚዘጋ ሰው ጁን 30 ላይ የሚዘጋ ሰው ደግሞ ጁን 30 ሊሆን ይችላል። ስለዚህ እንደ አዘጋጋችን እንደ ካምፓኒያችን የፊዚካል ይር ኢንድ እንደሚያደርገው ካምፓኒያችን እንመርጣለን ማለት ነው። 12 መንዝ አካውንቲንግ ፔሪድ ኦር አካውንቲንግ ፔሪድ ዛት ዱ ኖት ማች ዘ ካላንደር መንዝ የሚለውን እንመርጣለን። ስለዚህ ይሄ አውቶማቲካሊ ራሱ ሴት ስለሚያደርግ ይህንን እንመርጣለን ማለት ነው። ኦር ደግሞ ያኛውን መምረጥ እንችላለን። ኔክስት ስንለው እዚህ ጋር ሀው መኒ አካውንቲንግ ፔሪድ አላችሁ ይለናል። 12 ወር እንለዋለን። ስለዚህ እዚህ ጋር ለምሳሌ ሰኔ 30 ከሆነ 30 06 24 አይደለም 12 መንዝ እንለዋለን። ጁን 30 የምንዘጋ ከሆነ ጁን 30 የምንዘጋ ከሆነ ጁላይ 1 አይደለም 07 01 24 እሺ። ስለዚህ ሶሪ 01 07 24 እዚህ ጋር 12 ወር ከጁላይ 1 ጀምሮ ቁጠርልኝ እያልኩት ነው ማለት ነው። ከጁላይ 1 ጀምሮ እዚህ ጋር ጁላይ 1 ስንት ይለናል? እዚህ ጋር 12 ወር ያስገባልናል ማለት ነው። ከጁላይ 1 እስከ ጁላይ 31፣ ከኦገስት 1 እስከ ኦገስት 31፣ ከዛ ሴፕቴምበር 1 30 እያለ እንደዚህ አድርጎ ያስቀምጥልናል። ሁልጊዜም ሂስትሪ ክሬት የሚያደርገው የ2 ዓመት ነው። ስለዚህ እዚህ ጋር ስንት ይላል? ጁን 30 26 ላይ ክሎዚንግ ፔሪዳችን ይሆናል ማለት ነው። እዚህ ጋር ያስገባነው ስንት ነው? 2024 የ2 ዓመት ክሬት ያደርግልናል። ከዛ ኔክስት እንላለን። በቃ ዜም ፊኒሽ ማለት ነው። ፊኒሽ ስንል ይሄ ካምፓኒ ክሬት ሆነ ማለት ነው። ከዛ በኋላ ስራችንን መጀመር እንችላለን። ወዳችኋለሁ። ባይ